ክርስቶስ መስቀል ላይ የከፈለው መስዋዕትነት ሳያቋርጥ እያዳነ እንደሚኖር አንድ ጊዜ በመስቀል ላይ የቀረበው የክህነት አገልግሎት የመስዋዕት አገልግሎት ለዘለዓለም ትኩስ ሆኖ እየሰራ እንደሚኖር የሚያሳይ ነው። እንደታረደ በግ የሚለው የታረደ በግ ቆሞ ብታዩት ደሙን ያዘራል፣ ደሙ ይንጠባጠባል፣ ደሙ አይቋረጥም፣ ቆዳው ተገፏል፣ ቢላ ያረፈበት ጉድጓድ ይታያል። የጌታ ቁስል እንደዛ ነው። በዚህች ቤተክርስቲያን ዕለት ዕለት ሳይቋረጥ ደሙ ይሰጣል። ሳይቋረጥ በየቀኑ ይቀደሳል። በየቀኑ ደም ይሰጣል። በየቀኑ ስጋ አለ። በየቀኑ ውሃ ይሰጣል። ከጎኑ የፈሰሰው ቅዱስ ውሃ ማይገቦ ይሰጣል። እንደታረደ በግ ማለት ይሄ ነው። አይቋረጥም። እናንተ ዛሬ ስለመጣችሁ እንጂ ወንጌል አይቋረጥም። ያ ምን ማለት እንደሆነ ታውቃላችሁ? ያ የታረደው በግ በዙፋኑ የቆመው ደሙ እየተንጠባጠበ አካሉ ተከፋፍሎ የሚታየው በግ አንድ ጊዜ በቀራንዮ የከፈለው ዋጋ ለዘላለም ሳይቋረጥ ዋጋ እያሰጠ ስለሚኖር ነው። ክብርና ምስጋና ለአምላካችን ይሁን። አመስግኑት እግዚአብሔር። እንደታረደ በግ ቆሟል።